ግባለታ ምድር አቃጣሪ 19 ቡድን ሆናችሁ ገጥማችሁን አልቻላችሁንም 19 ቡድን ሆናችሁ ቋጥራችሁ ማንዬ ምን አይነት አንገት የሚያስደፋ ቡድን ያለኝ በእናት ለተቃራኒ ቡድን አንገት የሚያስደፋው ጨጓራ የሚዋጥጥ ዋጋህን የሚሰጥ ቲም ነው ያዘጋጀው ዘንድሮ እያንዳንድ በየቤት እየመጣው ከተባተነ ሰጣል እያንዳንድ አይቀርልን የምን አባቱ ዶሮ ነው እኛ ሲጀመር ለዶሮ ደንግጣን እናቃለን እንዴ ሁሌ በተንትኗን አውጥታናት አይደል እንደኛ ወደ ቦታችን የምንመለሰው ሁሌ ቢሆን እኮ ነው ማለት ከሜዳም ውጭ ሆነ በሜዳ እኮ ዶሮዋን እኮ ገነጣጥለን በልተን ነው የምንመገባት ይሄንን አታውቅም አራትን ያቂያስነ ለማንዬ ምን አይነት ቲም ነው ይሄ በእውነት ቋጣሪዎች እንዲጨቋራችሁ ሲላት ስላዩ ደስ ብሎኛል ጀሞ እርሱስ እንደስ አላሉትም እንዴ ጀሞ አላላችሁም ወይ አርሲዬ ጀማው ሲመለስ ማለት ነው ሁሌ ደስታ ነው ሁሌ በሽታ ነው ከሞገን ሸርኮ ፕሊንክ አድርጋ ደርሶ ነው ልመለስልሃለሁ ገና እመለስልሃለሁ ኮንግራ ጀማው ይሄ ነው ትልቅ ለመለከው የትልቅ ለመለከው ይሄ ነው ጀማው ዓለም እንዳለ አርሰናል ቁጭ ብለ ፍሬስ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል የዋንጫቲ ማን እንደሆነ አሳይቷል ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀማው ወደፊት በ5 ነጥብ አርገናል በ5 ነጥብ ዮቺሪ የሚገርም ነው አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲታሽነፈ ነጥብ ጣለ እኛ የሚመለከተን ጉዳይ የለም ወደፊት ነው ጀማው እኮ ነው ትልቁ ክለብ ነው አርሰናል ጀማው ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው ቀጣው ዲቻው ገቢነሽ አንቺ ደግሞ ተቀያተነሽ የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው ቀጣይ ጠብቂኝ የሚገርም ጀማው የሚገርም ድል ኮንግራ ያዝ እንግዲህ ጀማው ዘፈኑ ከናንተ ነው ጨፈራኑ ከኔ ጀማው አረርገት ምድረ ቋጣሪ በሙላ ምን ዋጣቸው እንዳጭልቃት ነው ተበርድልሽ ውስጥ አጭልቃት ነው መጀመሪያ ተኛ ስላልተኛ ማደለ ምንድነው እንደዚህ ያርገመተኝ ናውጣ ልጣለው ጨጓራ እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አርጋችሁ ማድረስ ያለባችሁ ምን አይነት ቲም ያለኝ ምን ጥንቆራሽ አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ቡድን ላይ እንዴ እናንተ ጅል ናችሁ እንዴ በቃ ጅል ካሉን ከበቀረቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም በቃ ይሄ ቁጥር አንድ ቪዲዮ እመለሳለሁ ሼር ኮፒ ሊንክ አርጋችሁ እመለሳለሁ መጣ ዋው ቪክቶር ዮኬሬሽ ኢዚ የቶተናም አባት እናቴን የምሬ ነው አርሰናሎች ግን ግፈኞች ናቸው በባለፈው እንደሱ በገና ጾም አሁንም በፋሲካ ጾም እንዴት ነው በረመዳን ጾም እኛ እንዳንበላ ያረጋችሁ ትበልቷታላችሁ ቶተናም አንድ የተለየው ነገር ምንድነው መሰላችሁ ከቶማስ ፍራንክ የተለየው ነገር ምንድነው ሚኮስፐርስ በኤምሬትስ ስታዲየም የተጫወቱ ጊዜ ጉንፋን አላመመሙ አሁን ጉንፋን አሞታ ምንም የተለየ ነገር የለም የምሬ ነው እኔ እኮ በበዳከረ እነዚህ አሰልጣኞች ሲሰክሱ አላምን እመኑኝ የዛሬ የሞት ሽረቅ ነው ስትይ ሚኮስፐርስ እንኳን ዛሬ አልቋጠሩም ነው ማለት እንኳን ዛሬ አልቋጠሩም ገነርስ እንኳን ደስ አላችሁ የምሬ ነው አንድ ያረጋገጡት ነገር ደግሞ ውልብስ ከቶተናም የተሻለ ነው የምሬ ነው ውልብስ ከቶተናም የተሻለ ውልብስ መውረድ የለበትም ቶተናም ሚኮስፐርስ እዛ ከዋትፎርድ ጋር ተገናኝተሽ መምጣት አለብሽ ዝም ብዬ ሳይሽ የምሬ አችሉም ጭራሽ በርግጥ ተጫዋች ጉዳት አለብሽ ቪክቶር ዮኬሬሽ ዛሬ ያበደ ነበር የምሬ ነው ኢዜ አሪፍ ነበር ዛሬ ዲክላን ራይስ ምንም ስተስሪ አንቺ ሁሌም ብሰሪም አንደኛ ነሽ የምሬ ነው መከላከላይም በጣም ጥሩ ነበር ዛሬ ብቻ ይሄ ውጤት በደንብ ያስፈልጋቸው ነበር ለመነሳሳትም ሞቲቬት ለመሆንም ይሄ ውጤት በደንብ ያስፈልጋቸው ነበር ገነርስ እንኳን ደስ አላችሁ ዛሬ እንግዲህ የኛና የናንተ ቀን ነው ነገ ደግሞ ሻሽቱ ቀስ አርጋ ትለጠለጣለች እንኳንስ በ11 ተጫዋች በ9 ተጫዋች እንዴት ትለጠለጥ እንደነበረ ታስታውሳላችሁ እንኳን ደስ አላችሁ ያራዳሉ ነው መግለጫ ከመድፈኛው የተሰጠ መግለጫ
የመድፉ ሰራዊት ለጎረቤት ታላቅ ክብር ያለው በመሆኑ ዶሮዋ ድንበራችንን ተሻግራ መሬታችንን ለመጫር ያደረገችው ሙከራ በተደጋጋሚ በጀግናው የመድፉ ሰራዊት አይቀጡ ቅጣት ተቀጣ ወደ ኋላ እንድትፈረጥጥ መደረጓ ይታወሳል። ይሁን እንጂ አሁንም እንደ ሻሼና ፈላው በመሳሰሉ በአንዳንድ የውጭ ኃይሎች አይዞሽ ባይነት ዶሮዋ ትንኮሳ እያደረገች ትገኛለች። ለአካባቢው ሰላም ሲባል በዲፕሎማሲያዊ ጥረት ብንመክርም ብናስመክርም ዶሮዋ አምቦሃ ይፈላል በማለት ጸባጫሪነት እያሳየች ትገኛለች። በሌላ በኩል ለራሷ ያልሆነችው ሻሼ የዋንጫ ጉዟችንን ለማደናቀፍ በተልኮ ዶሮዋን ተጠቅማ ፍላጎቷን ለማሳካት እየጣረች ትገኛለች። ይባስ ብሎ ዶሮዋ አዲስ አሰልጣኝ ቀጥራ የመድፉን የዋንጫ ጉዞ እንዲያሰናክል ትዕዛዝ ማስተላለፏ ምን ያህል ለሰራዊታችን ጥላቻ እንዳላት ማሳያ ነው። ስለሆነም ይቺ አቅመቢስ ዶሮ የሻሼ ተጋላቢ ያዙኝ ልቀቁኝ በማለቷ በዛሬው ዕለት ጀግናው የመድፉ ሰራዊት ወደ ግዛቷ ገብቶ እርምጃ እንዲወስድ ታዟል። ዶሮዋም በቀጥታ በመድፍ እንዳትተርፍ ተደርጎ እንድትመታ የመድፉ ሰራዊት ዋና አዛዥ ጄኔራል ሚካኤል አርቴታ ታዘዋል። ባለፈው ሳናስበው በደፈጣ ሰራዊታችን የጭካኔ ተግባር የፈጸመችውና ምቀኝነት ላዩ ላይ ቤት የሰራባት ሻሼ መቋጠሩ አይቀርምና ጸጉረ ልውጥ ካያችሁ ለመድፉ ሰራዊት ህብረተሰቡ እንዲያሳውቅ ስንል በታላቅ አክብሮት እንጠይቃለን። ዋው ዋው ድል ለመድፉ ሰራዊት ብላ ያራዳ ልጆች ሁለቱም መግለጫ ደስ ይላል። ይሄ ነው እግር ኳስ ለሲሪስ ቦት ልከዋል መግለጫው።